የፋሚሊ ገበያ ቤተሰቦች እንዴት ናችሁ? በዛሬው የገበያ ጥናት ፕሮግራማችን ለእናንተ ለውድ ተመልካቾቻችን ይበጃል ይጠቅማል ያለውን የተለያዩ ኮስሞቲክስ ወደምታገኙበት ኤምዲ ኮስሞቲክስ ተገኝተናል። ወደ ውስጥ ገብተን ምን አይነት ኮስሞቲክሶች አሉ፣ ዋጋቸውስ ምን ይመስላል የሚለውን የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ቻናላችን ፋሚሊ ገበያ ነው። እኔ ደግሞ ቁም ነገር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነሽ? ዛሬ እንግዲህ ቤተሰቦቻችን የተለያዩ ኮስሞቲክስ ወደምታገኙበት ኤምዲ ኮስሞቲክስ እንሰዳችሁ ብለን መተናል። እስቲ በቅድሚያ ራስን አስታውቀንና ኤምዲ ኮስሞቲክስ ማን ነው፣ ምን ኮስሞቲክሶች አይነቶች ይገኛሉ እዚህ ቤት የሚሉን አስረዳን። እሺ፣ አመሰግናለሁ በመጀመሪያ ስለመጣችሁ በጣም። እኛ ኤምዲ ኮስሞቲክስ እንባላለን። አድራሻችን ቤተልና 22 እንገኛለን። እኛ የምንይዛቸው ስኪን ኬር ፕሮዳክቶች ከተለያዩ የአውሮፓ ሀገሮች የሚገቡ ፕሮዳክቶች ናቸው። ከአሜሪካ፣ ከካናዳ፣ ከጀርመን እንዲሁም ከዱባይ እንዲሁም ደግሞ የእኛም ሀገር ፕሮዳክቶችን አካተን የምንይዝ ይሆናል ማለት ነው። ኮስሞቲክሶችን ምትሉት ለወጣቶች፣ ለሴት ነው፣ ለወንድ ነው፣ ለህፃናት ነው? ምን ለየትኛው? ኦኬ፣ እኛ የምንይዛቸው ፕሮዳክቶች ሁሉንም ያማከለ ነው። በዚህ ደግሞ ለአዋቂዎች የሚሆኑ ፕሮዳክቶችን እንይዛለን። ስኪን ኬር ፕሮዳክቶች፣ ለፀጉር የሚሆኑ ትሪትመንቶችን እንይዛለን። እንደገና ደግሞ ሽቶዎችን እንይዛለን፣ ፐርፊውሞች፣ ዶድራንቶች እንይዛለን፣ ሮሎች እንይዛለን። ስዊት ወይም ደግሞ ላብ ለሚያስቸግራቸው ሰዎች ለነዛ የሚሆኑ ቆንጆ ኢሮፕ ስታንዳርድ ፕሮዳክቶችን እኛ ጋር ማግኘት ይችላሉ ማለት ነው። ሌላ ደግሞ ለፀጉራችን የሚሆኑ ደግሞ ትሪትመንቶች አሉ። አሁን ላይ በጣም ብዙ ወጣቶች ፀጉራቸው እየገባ ነው። ስለዚህ ንቅለ ተከላ እየተደረገ ነው ሀገራችን ላይ። እንደገና ደግሞ ቱርክም እየሄዱ ንቅለ ተከላ ይደረጋል። ስለዚህ ንቅለ ተከላ ካደረጉ በኋላ ግን ምን አይነት ትሪትመንቶች፣ ምን አይነት ሻምፖዎች፣ ኦይሎች ምንድነው መጠቀም ያለባቸው? ቅድም እያልኩሽ ነበር። አሁን ወጣቶች በጣም እየዘመኑ ነው። ፕሮዳክቶችን መርጠው ይጠቀማሉ። ዲቴል ያለውን ነገር ጉግል አድርገው ቼክ አድርገው ነው የሚጠቀሙት። አንድ ሰው ንቅለ ተከላ ካረገ በኋላ ምን መጠቀም አለበት? ለምሳሌ ሰልፌት ፍሪ የሆኑ ሻምፖ ኮንዲሽነሮችን ቢጠቀሙ ሞር አሪፍ ነው። ስለዚህ ፀጉራችን እንዳይነቃቀል፣ እንዳይሰባበር እንደገና ደግሞ በደንብ ግሮ እንዲያደርግ ጥቅጥቅ ብለው አሁን ፀጉሬ ብዛት የለውም ቅድም ላይቭ እንሰራለን ብዬሻለሁ እና ቲክታክ ላይ ፀጉሬ ብዛት የለውም ብዛት እንዲኖረው ምን ላድርግ፣ እየተሰባበረ ነው ምን ላድርግ ምናምን የሚሉ ብዙ ጥያቄዎች አሉ። ኢንቦክስ ላይ የሚላክልን ፕሮዳክቶች አሉ እና ሰልፌት ፍሪ የሆኑ ፕሮዳክቶችን ቢጠቀሙ ላሉ ለምሳሌ ሰልፌት ፍሪ የሆኑ ኮንዲሽነር ላሳይሽ። ይሄ የካንቱ ዩኤስኤ ፕሮዳክት ነው። ሰልፌት ፍሪ የሆነ ኮንዲሽነር ነው። ይሄንን ቢጠቀሙ ሞር አሪፍ ይሆናል። ፀጉራቸው ዘለላው እንዲበዛ እንዳይነቃቀል ይረዳቸዋል። ይህንን ሲጠቀሙ ፀጉራቸው ደረቅ ለሆነ ሞር አድቫይስ አደርጋቸዋለሁ ይህንን ቢጠቀሙ። ሌላው ደግሞ ንቅለ ተከላ ካረጉ በኋላ መጠቀም ያለባቸው ቆንጆ የሆኑ ኦይሎች አሉ። ለምሳሌ ይሄ ሮዝመሪ ሚንት ኦይል ነው። ንቅለ ተከላ ካረጉ በኋላ እነዚህ ሮዝመሪ ኦይሎችን ቢጠቀሙ ፀጉራቸው በደንብ እንዲፋፋ ይረዳቸዋል። ይሄ የዩኤስኤ ፕሮዳክት ነው። ለሁሉም አይነት ፀጉር ይመከራል። ኦርጋኒክ ነገሮች ናቸው። ሮዝመሪ ሚንት ነው ግን አጠቃቀም አላቸው። ቅድም እንዳልኩሽ የትኛውን ፕሮዳክት እዚህ ውስጥ ያሉ ፕሮዳክቶች ወስደን ዝም ብለን የምንጠቀመው በዘፈቀደ ማለት እኔ እንደመሰለኝ አይደለም መጠቀም ያለብኝ። ይሄ ፕሮዳክቱ እንደሚያዘኝ መጠቀም አለብኝ። ይሄንን ለ10 ደቂቃ ነው። ለጺም ከሆነ ለፀጉሬ ከሆነ የምጠቀመው ከ10 ደቂቃ በኋላ መታጠብ ይኖርብናል ማለት ነው። ሁሉም ሰው ግን የሚያደርገው ምንድነው? ይሄንን ይቀባዋል። ዛሬ ተቀብቶት ቀን ሙሉ ይውላል፣ ነገም ሊደግሞ ይችላል። እንደዛ ሳይሆን ከተቀባን በኋላ መታጠብ ማለት ነው። አፍተር 10 ሚኒትስ ይሄንን መታጠብ ማንሳት ይኖርብናል ማለት ነው። ስለዚህ በቀን አንዴ መጠቀም እንችላለን። ግን ዴይሊ ባይሆን ቢያንስ በ3 ቀን ምናምን ጋፕ እየሰጠን ብንጠቀመው ሞር አሪፍ ነው። ሌላ ደግሞ ሰሞኑ በጣም ሶሻል ሚዲያ ላይ ሲዘዋወር እያየነው ነበር። ይሄ ኑር ኦይል ይባላል። ይሄም በጣም ቆንጆ አሪፍ ሮዝመሪ ነው። ሮዝመሪ ነገሮች እንደ ሚኖክሲዲል ሲባል ሰምተሽ ታውቂያለሽ? ሚኖክሲዲል ማለት ፀጉራችንን በደንብ ለማሳደግ የሸሸውን ለመመለስ የምንጠቀምበት አንድ ፕሮዳክት ነው። ይሄ ሮዝመሪ ሚንቱ ሚሌ እንደ 2% ሚኖክሲዲል ግሮ የማድረግ አቅም አላቸው። እነዚህን ኑር ኦይሎችን ቢጠቀሙ አሪፍ ነው። 2500 ብር ነው። 2500 ብር ናቸው። እነዚህን መጠቀም ይችላሉ። ሌላው ደግሞ ቅድም እንዳልኩሽ ፎሮፎር ለሚያስቸግራቸው ሰዎች ደግሞ ሰልፎሬት የሚባል ፕሮዳክቶች አሉ። ለልጆች ሊሆን ይችላል፣ ለአዋቂዎች ሊሆን ይችላል። እነዚህ ሻምፖ ናቸው።
እንደገና ደግሞ እነዚህ ሜዲኬትድ የሆኑ ቅባቶች ናቸው። ትንሽ ሽታ አላቸው፣ ይረብሻል ሽታው ግን ይሄንን ከተቀባሽ በኋላ በዚህ ትታጠቢያለሽ። ፈንገስም ካለ ሙሉ ለሙሉ ድራሹን ያጠፋዋል ማለት ነው። እነዚህን መጠቀም ይችላሉ። ዋጋቸው ሁለቱ 4500 ብር ማለት ነው። ሁለቱ አንድ ላይ የሚሸጡ ለብቻ መግዛት ይችላሉ። ይሄን አንድ ላይ ግን ቢገዙ ተመራጭ ነው። ለብቻ ከሆነ ይሆናል፣ ለህፃናትም ይሆናል። እንግዲህ ይሄ ብቻውን ስትገዙ 2500 ብር ነው። ይሄም እንደዛው 5000 ብር ነው። አንድ ላይ ሲሆን ግን 4500 ብር 500 ብር ቅድም ዲስካውንት አለ አላልኩሽ? ዲስካውንት እናደርጋለን ማለት ነው። ሌላ ደግሞ ፀጉራችን በደንብ እንዲያድጉ የሚያደርጉ ኸርባል የሆኑ ቅባቶች አሉ። ኦርጋኒክ ነገሮች ናቸው። ለምሳሌ አሁን እነዚህ አፍሪካን ቤስት የሚባሉ አሉ፣ ዌልድ ግሮዝ የሚባል አለ፣ ዱግሮ። እነዚህ አሁን የድሮ ሄር ሎሽኖች ናቸው እና ለምሳሌ አሁን የዌልድ ግሮዝን ብንመለከት ፀጉራችንን የማሳደግ አቅም አለው። በጣም ቆንጆ ሄር ግሮዝ ኦይል ነው። ይሄ አሁን ስታዩ ትንሽ ሳይዙ ትንሽ ነው፣ ግን በጣም ለውጥ ያለው ኦሪጂናል የሆነ ዩኤስኤ ፕሮዳክት ነው። ዋጋው ደግሞ 2500 ብር። ፀጉር ለማሳደግ ነው። በደንብ ብዛት እንዲኖረውም ይረዳናል። በጣም ቆንጆ ነው። እንደነዚህ አይነት ፕሮዳክቶች አሉ። ቅድም ደግሞ እንዳልኩሽ ሰልፌት ፍሪ የሆኑ ሻምፖዎች ምናምን ያልኩሽ ደግሞ እነዚህ ለምሳሌ ካንቱ ናቸው። ይሄ የካንቱ አቮካዶ ነው። አቮካዶ ደግሞ ፀጉራችንን ለማሳደግ በጣም ሞር አሪፍ ነው። እናንተ ራሱ ፊታችሁን ተቀብታችሁ ምናምን ዴድ ስኪኑም ለማውጣት የምትጠቀሙበት ፕሮዳክት ነው። ሶ ይሄ ሰልፌት ፍሪ ነው። አቮካዶ ፍሌቨር ነው። ይሄንን መጠቀም ይችላሉ። በጣም አሪፍ ናቸው። እነዚህን አይነት ፕሮዳክቶችን ኤምዲ ኮስሞቲክስ ቢመጡ ያገኛሉ ማለት ነው። በጣም ደግሞ በዚህ ጋር የተለያዩ ቅባቶች እሺ፣ ቅባቶችን ለማየት እንሞክራለን። እነዚህ ቅባቶች ሻምፖዎች ለምሳሌ አሁን ቅድም ስንገባ እንዳልኩሽ ከዩሮፕ የሚመጡ ፕሮዳክቶች አሉ። እንደገና ደግሞ የኛ ሀገርም ደግሞ ፕሮዳክቶች እንዳሉ ነግሬሽ ነበር። እኛ ሀገር ውስጥ ካሉ ፕሮዳክቶች በጣም እኛ ጋር ከስተመራችን በጣም በብዛት የሚወስደው ፕሮዳክት ምንድነው? ጥላ የሚባል ፕሮዳክት አለ እና በጣም ቆንጆ ነው። ሻወርማቸው ባምቢስ ጋር ነው ያለው እና ሜቢ አሁን ፈርሶ ሌላ ቦታ ሙቭ ካረጉ አላቅም። በጣም ኳሊቲ ናቸው። ከአፍሪካ ሀገር ውስጥ ራሱ ሾፕ አላቸው እና በጣም አሪፍ ናቸው። ከነሱ ውስጥ አንዱን ፕሮዳክት ላሳይሽ። ይሄ አሁን ቦዲዎች ነው። ይሄ የገላ መታጠቢያ ነው። ጥላ በጣም ቆንጆ ነው። ቦዲዎች አላቸው፣ ሰንስክሪን አላቸው፣ ሻምፖ፣ ኮንዲሽነር፣ ሄርማይኒዝ አላቸው። ሄርማይኒዝ ደግሞ ሞር በጣም አስፈላጊ ነው። አንድ ሰው በተለይ ሴቶች ካስክ ከመግባታቸው በፊት ፀጉራቸውን ይቀቡትና ለ30 ለ20 ደቂቃ ማሳጅ አድርገውት ተለቅልቀውት ካስክ ቢገቡ በጣም ሻይን ያደርጋል። እንደገና ደግሞ ቆዳችን ውስጥ ድረስ የመግባት አቅም ስላለው በደንብ ፀጉራችን ለማሳደግ አሪፍ የሆነ ምቹ ፕሮዳክት ነው። እሱን መጠቀም ይችላሉ። ሻምፖ፣ ኮንዲሽነር፣ ሎሽን አላቸው። እነዚህን መጠቀም ይችላሉ። የሀገር ውስጥ ፕሮዳክቶች ያው ሰው ብዙ ጊዜ ወደ ውጭ የሚያዘነብለው ፕሮዳክታችን ኳሊቲ የለውም፣ የኳሊቲ ዝቅ ይላል ምናምን ብሎ ስለሚያስብ ነው። አሁን ላይ በጣም ስታንዳርዳቸውን ጠብቀው በጣም ቆንጆ ኳሊቲ ፓኬጂንጉን ብታይ በጣም ያምራል። ይሄ አሁን ለምሳሌ እንደ ጥበብ አይነት ነገር ነው። ሀገራዊ አይነት አለው። በጣም ቆንጆና አሪፍ የሆኑ ለበዛም ለደረቅ አይሉ። ይሄ ቦዲዎች ነው። እነዚህ ደግሞ ሻምፖ ናቸው። እንደነዚህ አይነት ደግሞ ሎሽን አላቸው። ሎሽን ነበረው ስለጨረስ ነው ተለቅ ያለ ሳይዝ ነበረው። እንደገና ደግሞ እነዚህ ደግሞ ክሬሞች አሏቸው። ይሄ ሺያ በተር ነው። ሺያ በተር ደግሞ ለፊታችን በጣም አሪፍ ነው። በተለይ ድራይ ስኪን የሆኑ ሰዎች ሺያ በተር ምናምን ቢጠቀሙ ሞር አሪፍ ናቸው። እነዚህን መጠቀም ይችላል። ዋጋቸው ስንት ነው? 500 ብር ነው። ይሄኛው ደግሞ 1200 ብር ነው። ተለቅ ያለ ሳይዝ ነው። እንደ ሳይዛቸው ይለያያል። ትንሽ ማሁን ይሄ ለቦርሳ ራሱ ምቹ ናት። እችኛዋን ሎሽን ናት። ሲያልቅብሽ ራሱ ሌላ ነገር ቀንሰሽ መያዝ ትችያለሽ። ፓኬጂንጋቸው ራሱ በጣም የጥበብ አይነት እንትን አላቸው። የሀገር ምርቶች ራሱ ፓኬጂንጋቸው በጣም ቆንጆ ተደርጎ ቢሰሩ ሰው የማይመርጥበት ምንም እንትን አይኖረውም እና አብዛኛውን ጊዜ ፓኬጂንጋቸው ደስ ስለማይሉ ነው። ገና ሳትጠቀሚያቸው ሽታቸው ይደብራል። ፓኬጂንጉ ይላጣል ምናምን ዝም ብሎ። እነዚህ ግን ሃይ ኳሊቲ የተሰሩ ናቸው። በጣም ቆንጆ ናቸው። እነዚህን መጠቀም ይችላሉ። ይሄውን 150 ብር ነው እኛ ጋር የሚሸጠው። በጣም አሪፍ። በተለይ ደግሞ በጣም ሞይስቸራይዚንግ ናቸው። በጣም አሪፍ ሞይስቸራይዚንግ ናቸው። ስንቀጥል ደግሞ ዳክስን ሪቪው እናድርግ። ዳክስ ይባላል። በብዙ ወንዶች እንግዲህ ተመራጭ ነው። ይሄ አንደኛ ፀጉርን የማጥቆር ፓወር አለው። ፀጉር የማጥቆር አቅም አለው። ቢዋክስ ይባላል። በጣም ቆንጆ አሪፍ የሆነ ብላክ ነው። ሽታው በጣም አሪፍ ነው።
በጣም አሪፍ ሽታው ራሱ በጣም ቆንጆ ነው። ይሄንን መጠቀም ይችላሉ። እንድገመው ይሄንን እሺ። ይሄ ዳክስ ቢዋክስ ይባላል። ብላክ ቢዋክስ የሚባለው ይሄኛው በጣም ቆንጆ ወንዶችም ሴቶችም ይመርጡታል። በተለይ ደግሞ ወንዶች ጸጉራቸውን የማጥቆር ፓወር ስላለው በጣም አሪፍ ቅባት ነው። ዋጋው እኛ ጋር 1500 ብር ነው። በጣም ሳይዝ አለው ተለቅ የሚል ሳይዝ አለው። እንደገና ደግሞ እችኛዋም አረንጓዴዋ አሪፍ ነው። ፖማድ የምትለው በጣም ቆንጆ ናቸው። እነዚህም መጠቀም እንችላለን። እንዲሁም ደግሞ እንደዚህ ብሉ ማጂክ ይሄ አሁን 750 ብር ነው። ዳክስን አሳይቼሻለሁ። ይሄኛው ደግሞ ብሉ ማጂክ ነው። ኮንዲሽነሪንግ ነው። ስለዚህ ጸጉርሽ ይሄ ቁጥጥር ምናምን የሚባለው ተሰርተሽ ብትቀቢያቸው እነዚህ በጣም አሪፍ ናቸው። ለማለስለስ ምናምን የሚሆኑ ናቸውና በጣም ተመራጭ ነው። ይሄ ኮንዲሽነሪንግ ነው። ዩኤስኤ ናቸው። ዋጋቸው ደግሞ 1500 ብር ናቸው። ሌላ ከለር ይታየኝ። ከከለር አንፃር ዋጋ ልዩነት አለው። እነዚህ አሁን ይሄኛው ኖርማሉ የዱባዩ ነው። ይሄ ደግሞ 850 ብር ነው። ካስተር ኦይል ደግሞ ያለው አለ። ካስተር ኦይሉ እንደዚሁ 1000 ብር ነው የሚሸጠው። እነዚህ ትንሽ ይጨምራሉ። እነዚህም በጣም ቆንጆ ናቸው። ሌላ ቅድም እንዳልኩሽ ሰልፌት ፍሪ የሆኑ ፕሮዳክቶችን እያልኩሽ ነበርና እነዚህ የኮርኔል ይባላሉ። ዶክተር ሶፎኒያስ ሰሞኑን ሪቪው አድርጎታል። በጣም ጎበዝ ነው። እነዚህ ሻምፖ ኮንዲሽነሮች እኛ ጋር በጣም አፎርደብል ናቸው፣ ኪስ የማይጎዱ ናቸው። እንደገና ደግሞ ከሳይዝ አንጻር ደግሞ ብናያቸው ፋሚሊ ላላቸው ምናምን እናቶች ለልጆቻቸውም ለራሳቸውም መጠቀም ይችላሉ። ኦልሞስት 1 ሊትር ናቸው። ይሄ አሁን ብላክ ሲድ ነው፣ ጥቁር አዝሙድ አለው። በጣም ኮንዲሽነርም ሻምፖም አላቸው። እነዚህን መጠቀም ይችላሉ። ሺያ በተሮቹ ምናምን እነዚህን ሻምፖ ኮንዲሽነሮችን ደግሞ መጠቀም ይችላሉ። ምንም እንትን የላቸውም፣ መጠቀም ይችላሉ። ፍሪዝም ያደርግላቸዋል። ሺያ በተር አላቸው። በጣም ቆንጆ ናቸው። እነዚህን መጠቀም ይችላሉ። ከዚህ በመቀጠል ደግሞ ዋጋቸው እነዚህ እኛ ጋር 850 ብር ነው የሚሸጡት። ሰልፌት ፍሪ የሆኑ ደግሞ ሌላ ፕሮዳክቶችን ላሳይሽ። እነዚህ ኮስሞ ይባላል። ኮስሞ ሻምፖ ኮንዲሽነር ናቸው። የተለያየ ፍሌቨር አላቸው። በቲትሪ ኦይል አላቸው፣ ኦሊቭ አላቸው፣ አቮካዶ አላቸው። አሁን እኛ ጋር ስለጨረስን ነው። እነዚህም በጣም ሞር አሪፍ ነገሮች ናቸው። ሌላ እነዚህም 850 ናቸው ተመሳሳይ። ከዛ ደግሞ ቦዲዎች የሆኑ ነገሮችን አሁን ሰው በጣም ዘመናዊ እየሆነ መጥቷል። እንግዲህ 555 እየቀረ ነው። ሳሙና ኖርማሊ ፈሳሽ ሳሙናዎችን መጠቀም ጀምሯል። እኛ ጋር ደግሞ ያሉ አክስ፣ እንደገና ኦላይ፣ ሴታፊል፣ እንደ ዱሩ፣ አይሪሽ ስፕሪንግ በጣም ቆንጆ ቆንጆ የሆኑ እንደገና ሻወር ጄሎች አሉ ማለት ነው። እስቲ እነሱን ደግሞ ለማየት እንሞክር። እነዚህ ኦላይ ይባላሉ። በጣም ቆንጆ ቦዲዎች ነው። ይሄንን አንድ አማራጭ መጠቀም ይችላሉ። ቢስሪ በውስጡ አለው። በጣም አሪፍ ነው። ሞይስቸራይዚንግም ጭምር ስለሆነ በጣም ከታጠብን በኋላ አንዳንዴ ነጭ ይሆናል አይደል? ይሄ ግን እንደዛ እንዳይሆን ይጠቅመናል። በጣም አሪፍ ነው። ዋጋው 3000 ብር ነው የሚሸጠው። 3000 ብር ነው የሚሸጠው። እንደገና ደግሞ ሌላ ብራንድ ሴታፊል ቅድም አሳይቼሻለሁ። እዛ ጋር ክሊንዘር አለው፣ ሞይስቸራይዚንግ ምናምን ያልኩሽ ይሄም አለ። በጣም አሪፍ ነው። ይሄንንም መጠቀም ይችላሉ። በተለይ ቆዳቸው ሴንሲቲቭ ከሆነ እንደነዚህ አይነት ፕሮዳክቶችን ቢጠቀሙ ቶሎ ሰውነታቸው ወደ ቀድሞ ይመለስላቸዋል። አሪፍ ፕሮዳክት ነው። ሌላ በጣም በሳይዝም ፋሚሊ ላለባቸው ደግሞ የሚመረጥ ደግሞ አንድ ፕሮዳክት ላሳይሽ። ይሄ አክስ ትሪፕል ኤክሴል ነው። 3-in-1 ነው። ለሰውነታችን፣ ለፀጉራችን፣ ለፊታችንም ጭምር መጠቀም እንችላለን። ይሄ ኦልሞስት 1 ሊትር ምናምን ያልፋል። በጣም ቆንጆ ሳይዝ ነው። ይሄንን መጠቀም ይችላሉ። የዚህ ደግሞ አነስ ያለ ሳይዝ አለው። አሁን እንግዲህ ሴቶች ወንዶችም ስፖርት ምናምን እየሰሩ ነውና አነስ ያለ ሳይዝ ስላለው ይሄ ለጂም ቤት ራሱ በባጋቸው መያዝ ይችላሉ። ቀለል ያለ ሳይዝ ነው ያላቸው። ዋጋቸውም ደግሞ ያን ያህል አይደለም። ይሄ አሁን 850 ብር ነው የሚሸጠው። ይሄ 2000 ብር ነው የሚሸጠው። በጣም አሪፍ ናቸው። እነዚህን መጠቀም ይችላሉ። እንደገና ደግሞ አይሪሽ ስፕሪንግን ማየት እንችላለን። ይህም በጣም ቆንጆ ሞይስቸራይዘርም ጭምር ነው ለሰውነታቸው፣ ለፊታቸው፣ ለፀጉራቸው አንድ ላይ መጠቀም ይችላሉ። አይሪሽ ስፕሪንግ ሳሙና ነበረው፣ ባርሶፕ ጨርሰን ነው። ይህንንም መጠቀም ይችላሉ። ሞር በጣም አሪፍ የሆኑ ፕሮዳክቶችን የሚፈልጉ ከሆነ ኤምዲ ኮስሞቲክስ እንግዲህ ምርጫቸው እንዲሆን እየጋበዝናቸው ነው።